በዓለም ዙሪያ በህዝባዊ አገልግሎቶች ዘርፍ ያለውን የሙስና ሁኔታ የተከታተለ ዓመታዊ ሪፖርት ያወጣል ትራንስፓረንሲ ኢንተርናሽናል። ባሳለፍነው የአውሮፓውያኑ 2024 ዓመትም የ180 ሀገራትን የሙስና ደረጃ ይፋ ባደረገበት ጊዜም እንዲህ ብሏል። ከፍተኛውን ነጥብ ያገኙት ሙስና በጣም በዝቅተኛ ደረጃ የሚገኝባቸው ፖለቲካዊ አለመረጋጋትና ግጭት የሌለባቸው ሀገራት ናቸው። ሙስና ስር የሰደደባቸው ደግሞ ግጭትና ቀውስ የተንሰራፋባቸው ሲል አስቀምጧል። አህጉራችን አፍሪካም ከዚህ ችግር የተላቀቀች አይደለችም። በተፈጥሮ ሀብት የታደለችው አህጉር ብልሹ አሰራር ወይንም ሙስና ገሚሱ ህዝቧ ኑሮውን ከድህነት ወለል በታች እንዲሆን አስገድዶታል። ከዚሁ የተቀዱ የፍትህ እጦት፣ ስግብግብነት፣ የተዛባ የሀገር ሀብት አያያዝና አከፋፈል ሂደቶች እድገቷን በመክታት ህዝቧን ላስከፊ ችግር መዳረጉንም ቀጥሏል። ታዳጊ ሀገሮች ደግሞ ትልቁ ደካማ ጎናቸው አጋጣሚዎችን ያገኙ በስልጣን ላይ ወይም ደግሞ በሌሎች መንገዶች ላይ ያሉ ሰዎች ከራሳቸው ህዝብ ላይ በመስረቅ እምነትን ያጎርላሉ፣ ልማታቸውንም ዝቅ ያደርጋሉ። ነገር ግን አሁን ኢትዮጵያ ባለችበት አካሄድ ለልማት ኢንቨስት የተደረጉ ጉልበቶች፣ ጊዜዎች እንዲሁም ደግሞ ፋይናንሻል ሪሶርሶች በአግባቡ ውጤት ላይ ሲደርሱ ይሄ በሌሎች ዓለም ያለውን የትብብር መስክ ያሰፋል፣ ያሳድጋል። እንደ ማህበረሰብም በመንግስት ላይ ያለን እምነት እንዲጨምር ያደርጋል። ተጠያቂነትን ማስፈን ባህሉን ደግሞ የስራ ባህልን በደንብ እውን ማድረግ ይፈልጋል። እነዚህ ነገሮች በትክክል የተተገበሩበት ያለ ሀገር ከሆነ አንድ ሀገር ዘላቂ ልማትን ያሰፈነ ነው። እድገትና በተለይ ሀገር ግንባታን እውን ማድረግ የሚችል መንግስት መሆን ይችላል ብዬ አስባለሁ። ወራስ እነዚህ ጉዳዮች ላይ በጣም የሰነፈ መንግስት ከሆነና በተለይ የስራ ባህሉ የደከመበት ሲሆን ባይ ዲፎልት ሙስናን እንዲሁም ደግሞ ብልሹ አሰራር የሚሰፍንበት አገር የመሆን ዕድሉ ሰፊ ነው። ሀገራችን ኢትዮጵያም የዚሁ ችግር ሰለባ ሆና ቆይታለች። ሙስና የሀገርና የሕዝብን ጥቅም በእጅጉ እየጎዳ መሆኑን የተረዳው የለውጡ መንግስት ታዲያ ሌብነትን የሚጸየፍና ለዝርፊያ ዝግ የሆነ አሰራርን በመዘርጋት የሀገር ሀብት በአግባቡ ጥቅም ላይ እንዲውል እያስቻለ ይገኛል። የሰመራ ዩኒቨርሲቲ መምህራንም መንግስት የብልሹ አሰራር ችግርን ለመፍታት እያደረገ ያለው ጥረት ሀገራዊ ፕሮጀክቶች በታቀደላቸው ጊዜ እንዲጠናቀቁ እያስቻለ ነው ሲሉ ይህንኑ ሀሳብ ይጋራሉ። ከለውጡ መንግስት በኋላ ብዙ ትሩፋቶችን እያየን ነው። በተለይም ከዚህ በፊት መንግስት በሚያካሄዳቸው ፕሮጀክቶች እቅዶች ላይ መሰረት ድንጋዮች ይጣላሉ። እነሱ ደግሞ የደረሱበት መጨረሻ ሳይታወቅ የህዝብም የመልካም አስተዳደር ጥያቄ ሆኖ የሚነሱበት ጊዜ ነበረ። አሁን ግን እነዚህ መሰረተ ልማቶች በህዝቡ በራሱ ትብብር የሚቀመጡ ናቸው። ለፍጻሜ ደርሱት በአጭር ጊዜ ነው። አውትፑታቸውም ወይም ደግሞ ፍጻሜው የሚቋደሰው ህዝቡ በሙሉ ነው። በተለይ ፕሮጀክቶች ላይ ነው አብዛኛው ሀብት የሚፈሰው። ይሄ ፕሮጀክቶች ላይ የምናያቸው ውጤቶች በትክክል ሀብቶቻችን በአግባቡ እየተጠቀምን ነው ለማለት የሚያስችሉ ናቸው ብዬ ነው የማስበው። በጣም ብዙ ምሳሌዎች አሉ ማንሳት የምንችላቸውና ተጠቅለል ስንል ግን ባህሉንና አጠቃላይ የስራ ባህላችን ከማዳበርና ሀብታችን በአግባቡ ከመጠቀም አንጻር ሙስና መቀነስ ላይ ትልቅ ለውጦች አሉ ብለን መውሰድ ይቻላል። ከአሁን ቀደም ብልሹ አሰራርን ለመፍታት በአሁኑ ልክ ጥረት ቢደረግ ሀገሪቱ አሁን ካለችበት የእድገት ጎዳና በተሻለ መልኩ ትልቅ ነበር ሲሉም በቁጭት ያነሳሉ። አንድ ወራ ላይ ያስቀረን የነበረው የመሰረተ ልማት ዝርጋታ ጋር ተያይዞ የሚፈጠሩ ክፍተቶች፣ ማህበረሰብን አገልግሎት በሚሰጥበት ሂደት ውስጥ የሚፈጠሩ ተቋማዊ ዝርፊያዎች፣ ጉቦ ትንሹ ነገር ነው። ከዛም በላይ የከፉ በጣም ሂውጅ ኢንቨስትመንት በጣም በአገር ደረጃ ከፍተኛ ለውጥ ሊያመጡ የሚችሉ ነገሮችን የሚያስተጓጉሉ ነገሮች ነበሩ። ሀገራችን እየሄደችበት ያለውን የሙስናን ብልሹ አሰራርን ስርዓትን የማጥፋት ዘመቻ ምናልባት በቅርብ ጊዜያት ውስጥ በትክክል እስከ ታችኛው ወርከን ድረስ ወርዶ ከፍተኛ የሆነ ለውጥ ያመጣ ይችላል። በኢትዮጵያ አሁን ላይ ብልሹ አሰራርን ለመግታት እየተደረገ ያለው ጥረት ሀገሪቱ ያለችበትን የእድገት ጉዞ የሚያፋጥንና የውጭ ቀጥታ ኢንቨስትመንትንም እንዲሁም የልማት አጋሮችን ለመሳብ ምቹ መደላድልን የሚፈጥር ነው። ሌብነትን የሚጸየፍ ሶሳይቲ ሲኖር እዚህ መጥተው ፎሬን ዳይሬክት ኢንቨስትመንት ላይ መሳተፍ የሚችሉ አካላቶች እየበዙ ይሄዳሉ። ምክንያቱም ራሱን የሚሰርቅ ማህበረሰብ በሌላ ሊታመን አይችልም። አበዳሪዎች ወይም የልማት ተባባሪዎች ወደ ሀገሪቱ መጥተው ኢንቨስት የሚያደርጉትን ወይም ለልማት የሚያደርጓቸውን ድጋፎች በእርግጠኝነት እንዲያደርጉ ያግዛቸዋል ወይም ለኛ ይረዳናል ብዬ አስባለሁ። እንዲሁም ደግሞ እንደ ዓለም በጋራ የመልማት ፍላጎት ያላቸው ሀገራቶችን የሚያበረታታ
እንዲሁም ደግሞ ኢትዮጵያን በሌላው ዓለም ሞዴል ሆና እንድትታይ የሚያደርጓት ስራዎች ናቸው። የሀገር የእድገት ጸር የሆነውን ሙስናን ማስወገድ የሚቻለው ሁሉም ዜጋ በቁርጠኝነት ሲታገል ሊሆን ይገባል መልእክታቸው ነው።